ሰላም ጤና ይስጥልን እንዴት ናችሁ? ዛሬ በቃ ራንደምሊ በጣም ቢዚ በሆንኩበት ኢንቢቲዩን ጉግል የሆነ ነገር እያደረኩኝ አንድ ስኮላርሺፕ አገኘሁኝና ልንገራችሁ ብዬ ነው። ሜንሊ ታርጌት የሚያደርገው ሴቶችን ነው። ሴት ሆናችሁ ፒኤችዲያችሁን ሰርታችሁ ግን ፖስት ዶክተራል እንደ ሪሰርች መቀጠል ለምትፈልጉ ሰዎች ቦታው ጀርመኒ ነው። ፖስት ዶክተራል እና ኤክስፒሪየንስድ ሪሰርቸርስ ነው የሚፈልጉት። so experience ሊኖራችሁ ይገባል። ከዛ depends on በኤክስፒሪየንሳችሁ መጠን የሚከፈላችሁም ነገር ይለያያል። ከ2700 something euro እስከ 3200 euro ባለው መካከል ላይ in-between በኤክስፒሪየንሳችሁ ሁኔታ የሚወሰን ይሆናል። ከዛ እንደማሳያችሁ እዚህ ጋር ስኮላርሺፑ የሚሆነው ጀርመኒ ነው። ከዛ ደግሞ depends on ከፋፍለውም ሊሆን ይችላል ከ6 ወር እስከ 24 ወር ድረስ የሚቆይ ነው የሚሆነው። so እንዴት እንደምታረጉት እንዴት ጊዜው እንደምትጠቀሙት ያው በሂደት ዲሳይድ የሚደረግ ነው የሚሆነው። ከዛ ደግሞ በጣም ኢንከሬጅ የሚያደርጉት ሴት ስለሆነ ሴት አመልካቾች ብትሆኑ በጣም ፌቨራብል ነው ማለት ነው። አፕላይ ለማድረግ በጣም ኢዚ ነው። አድሬሱን ቲክቶክ ላይ አረግላችኋለሁኝ እዚህ ጋር ሊንክ ማድረግ ስለማልችል። በተረፈ ደግሞ ዩቲዩብም ኦልሬዲ ክሬት አድርጋለሁኝ። ማግኘት የምትፈልጉትን ኢንፎርሜሽን ከዛ ማግኘት ትችላላችሁ። so everything what you need to see ከዚህ ውስጥ ማግኘት ትችላላችሁ። እንደዚህ በቀላሉ አፕላይ ኦንላይን ኦር ደግሞ ኦሬዲ ሎጊን ብላችሁ ከሆነ ኮንቲኒው አፕሊኬሽን ይላል 7 ምናምን እያላችሁ የምትቀጥሉት ነገር ነው። so የሚያስፈልጋችሁ ነገር curriculum vitae research outline kind of synopsis ማለት ነው። ፐብሊኬሽን ካላችሁ ፐብሊኬሽን መኖር አለበት actually ፐብሊኬሽን ሊስታችሁን እና ፐብሊኬሽናችሁ ራሱ ምን ላይ ቤዝድ ያደረገ ነው infectious disease ነው public health ነው ምንድነው የሚለውን እሱን ስፔሲፋይ አድርጋችሁ ከዛ ሰርቲፊኬታችሁ PhDያችሁን ያገኛችሁበት ከዛ ካላችሁ ነው actually or necessary ከሆነ የጀርመንኛ ቋንቋ የተማራችሁበትን ማስገቡ ይላል። ከዛ በተረፈ ኦሬዲ ስለ ፐብሊኬሽናችሁ ሪሌትድ የሆነ አዲሽናል ኢንፎርሜሽንም ካለ ታስገባላችሁ ማለት ነው። ዴድላይኑ ፌብሩዋሪ ጁን እና ኦክቶበር ነው። so በአመት 3 ጊዜ አይነት ነገር ነው የሚያወጡት ማለት ነው። ኢንትረስትድ የሆናችሁ ፌሎዎች ፖቴንሻል ፌሎዎች አፕላይ ማድረግ ትችላላችሁ ማለት ነው። and yeah I wish you good luck.